ሰላም እንዴት ናችሁ? አስቻለው እባላለሁ የሪል ስቴት አማካሪ እንዲሁም ደግሞ የሽያጭ ሰራተኛ ነኝ። ዛሬ የምገኘው ሲኤምሲ ሚካኤል ጀርባ ወይም ደግሞ ወሰን መብራት አካባቢ የሚገኘው የአያት ግራንድ ሞል ወይም ደግሞ አያት ሪል ስቴት የሚያስገነባው ግዙፍ የመኖሪያ መንደር ላይ ነው የምገኘው። እዚህ መኖሪያ መንደር ውስጥ ቤት እንዲሁም ደግሞ የንግድ ሱቆች እንዳሉ ባለፈው በሰራውላችሁ ቪዲዮ። በነገራችን ላይ በዚህ ግዙፍ የሆነ ግራንድ ሞል ወይም ደግሞ ግዙፍ የሆነ መኖሪያ መንደር ላይ 68 የጋራ ህንፃዎች ያሉበት መኖሪያ መንደር ነው። በዚህ መኖሪያ መንደር ውስጥ በሁለት እንከፍላቸዋለን። የመጀመሪያው መኖሪያ ብቻ ያለባቸው ወይም ደግሞ ሬዚደንሻል ብቻ የምንላቸው አፓርትመንቶች አሉ። እንደገና ደግሞ ሞል አፓርትመንት ከላይ ከታች የንግድ ሱቅ ከላይ ደግሞ መኖሪያ ቤት ያሉባቸው መኖሪያ ቤቶችና እንዲሁም ደግሞ የንግድ ሱቅ ያለባቸው ቦታዎች አሉን። ስለዚህ ጠቅላላ ብዛታቸው 68 ብሎኮች ሲሆኑ ከዛ ውስጥ 36 ብሎኩ ሞል አፓርትመንት ወይም ደግሞ ከታች የንግድ ሱቅ ከላይ ደግሞ መኖሪያ ቤት ያለበት መኖሪያ የጋራ ህንፃ ነው። ከዚህ በተጨማሪም ደግሞ ቀይ 32 ብሎኮች ደግሞ ሬዚደንሻል ወይም ደግሞ መኖሪያ ብቻ ያለባቸው አፓርትመንቶች ያሉበት ቦታ ነው። ዛሬ ግን ይዤላችሁ የመጣሁት በዚህ መኖሪያ መንደር ውስጥ የንግድ ሱቆችን ጠቅለል ያሉ መረጃዎችና በካሬ ስንት እየሸጥን እንደሆነ ዲቴይል መረጃዎችን ነው ይዤላችሁ የመጣሁት። በዋናነት በግራውንድ ፍሎር ወይም ደግሞ ግራውንድ ላይ በካሬ እየሸጥን የምንገኘው በካሬ 164450 ብር ሲሆን ዝቅተኛ ያለን ካሬ አማራጭ 162 ካሬ ነው። ምናልባት ደግሞ ለባንክ ለኢንሹራንስ እንዲሁም ደግሞ ሱፐር ማርኬት ለምትፈልጉ ደንበኞች ካላችሁ በጣም ቆንጆ የሆነ ቦታ ነው። ከፈለጋችሁ ብትሰሩበት ወይም ደግሞ ብታከራዩት ቀላል የማይባል ገቢ የምታገኙበት ቦታ ነው። ምክንያቱም ይህ የንግድ ሱቅ ያለበት ቦታ በርካታ እንቅስቃሴ ያለበት ቦታ ወይም ደግሞ መስቀለኛ መንገድ ላይ መሆኑ ተመራጭ ያደርገዋል። እንዲሁም ደግሞ እዚሁ ብዙ ብሎኮች ወይም ደግሞ ወደ 68 የጋራ መኖሪያ ህንፃ ስላለ ቀላል የማይባል ገቢ ማግኘት ትችላላችሁ። ሌላው ደግሞ ፈርስት ፍሎር ላይ ነው ያለን። ፈርስት ፍሎር ላይ አንደኛ ፎቅ ላይ በካሬ 151800 ብር ነው እየሸጥን የምንገኘው። ይህ ማለት ዝቅተኛ የካሬ አማራጭ ደግሞ ያለን 42 ካሬ ነው። ሌላው ሰፋ ያለ ካሬ የምትፈልጉ ደንበኞች ካላችሁ ብዙ የካሬ አማራጭ ስላለን እነሱን ማግኘት ትችላላችሁ። ሌላው ደግሞ ሁለተኛ ፎቅ ላይ ነው የንግድ ሱቅ ያለን። ሁለተኛ ፎቅ ላይ በካሬ 139150 ብር ነው እየሸጥን የምንገኘው። ዝቅተኛ የካሬ አማራጭ ያለን 34 ካሬ ነው። ግን ብዙ የካሬ አማራጮች አሉ። በተለይ ደግሞ ሰፋ ያለ ካሬ የምትፈልጉ ደንበኞች ካላችሁ ሰፋ ያለ ካሬ ስላለን ምንም የአማራጭ ችግር የለም። ከዚህ በተጨማሪም ዋናውና የመጨረሻው ደግሞ ያለው ሶስተኛ ፎቅ ላይ ወይም ደግሞ ሰርድ ፍሎር ላይ በካሬ 126500 ብር ነው እየሸጥን የምንገኘው። ዝቅተኛ የካሬ አማራጭ ደግሞ 24 ካሬ አለን። በተለይ ደግሞ አነስተኛ ካሬ የምትፈልጉ ደንበኞች ካላችሁ 24 ካሬ አለን። ስለዚህ ጠቅላላ ክፍያው ወደ 3 ሚሊዮን ብር አካባቢ ይመጣል። የዚህን 25% ከፍላችሁ ወይም ደግሞ 100% ብትከፍሉ ደግሞ የሆነ ዲስካውንት ይኖራል። እነሱ መጠቀም ትፈልጉ ደንበኞች ካላችሁ ስለዚህ አማራጮች መጠቀም ትችላላችሁ። እነዚህና ጠቅለል ያሉ መረጃዎች የምትፈልጉ ደንበኞች ካላችሁ ስክሪን ላይ በማስቀመጥላችሁ ስልክ መሰረት ሙሉ መረጃ ማግኘት ትችላላችሁ።